ገባሽ አይደል? ምክንያቱም አንደኛ የራስሽን ህይወት ታጫለሽ። እሺ የራስሽን ህይወት አጣሽ እንበልና ሌላ ሰው እየጎዳሽ ነው የምትሄጂው። ፎ ምን ያህል እንደተጎዳ እኔ በጣም ብዙ ጊዜ ልጃ ይደውልልኛል። ታዲስ ነው አሉ ብዙ የሚያወራው ሰው የለም ይሆን አላውቅም። በጣም ብዙ እንደተከፋና አያችሁ ምን ብያችሁ ነበር? ከዛሬ ነገ የተሻለ ነው። ህይወት ይቀጥላል። ትናንትና ላይ አዝናችሁ አልቅሳችሁ ልባችሁ ተሰብሮ ሊሆን ይችላል። ዛሬ ላይ ግን ጠንክራችሁ መልሳችሁ ሰውን የምትመክሩ ትሆናላችሁ። ልክ እንደ ሩታ ህይወቷን አስተካክላለሁ ብለዋ ህይወቷን የበጠበጠችውን ሴት መልሳ እየመከረቻት ነው። እንደዚህ ነው ሁልጊዜ። ከዛሬ ነገ የተሻለ ነው። ሁልጊዜ ታች ሆናችሁ አትቀጥሉ። ነገ እላይ የምትሆንበት ጊዜ አለ። በቃ የጊዜ ጉዳይ እንጂ እታች የሆነ እላይ የማይሆንበት ያለቀሰ የማይስቅበት በብዙ ሰዎች የማይሆን ምክር የተመከረ ሰው እንደዚህ ደግሞ መልካም መካሪ የማይሆንበት ምንም ምክንያት የለም። ሁልጊዜ በህይወታችሁ ውስጥ ማሰብ ያለባችሁ ነገር ቢኖር ጊዜ የማይፈታው ነገር የለም። ጊዜ የማያሳየን ነገር የለም። ሁሉንም ለጊዜ ተውት። ጻጻፋችሁትን ነገር ደግሞ በደንብ አሳማኝ ሆኖ አግኝቼዋለሁ። እንደኔ ሊያደርጋቸው የሚችል ምን እንደሆነ ታውቃላችሁ? ምኑም ያልሆነችው ጽጌ ከአብርሽ ጋር አብራ በመሆኗ ብቻ ሩታ ምን ያህል ምቾት እንደነሳት አይታችኋል። ስለዚህ ሳሉት ደግሞ ፍቅር፣ ለዛውም የድሮ ፍቅረኛው ኤክሱ አብራ ሆና ተውት። ሌላ የማስመሰል ምናምን ነገር ሌላ ነገሩን ተውት። አብራ ሆና ሩታ ልብ ላይ ምን ሊፈጠር እንደሚችል ሳሉት። ይሄን እንዴት ማስተዋል አቃታችሁ? በጽጌ እንደዛ የእነዚህ ልጆች ህይወት ከተበጠበጠ በፍቅር ምን ሊሆን እንደሚችል ማስተዋል ነበረባችሁ መጀመሪያ። ከነገረኝ አንጀቴን ስለበላው ወንድ ልጅ ሲሆን ማን ያልበላት ሴትዮ አብርሃም አንጀቷን በላት። ይሄ ነው በቃ እያና አረ ፍቅር በእናትሽ ፍቺ፣ በቃ በእናትሽ ይህንን ነገር ቶሎ ብቻ ባለቀ። ታይዋሽ ይቆረጥ ምናምን ነገር ምንም አይነት ጥላቻ ኖሮኝ አይደለም፣ ልጠላሽም አልችልም። ግን ትክክል አይደለም። ትዳር በሚባል ነገር ላይ ሰው ሲቀልድና የዛ ትዳር መፍረስ ወይም መለያየት ምክንያት የሚሆን ሰው በጣም ነው የሚያናደኝ። በጣም አደገኛ ነው፣ መጥፎ ነው። በጣም ብዙ ሰዎች ህይወታቸውን አጥተውበታል። በሶስተኛ ወገን የተነሳ ትዳራቸው ፈርሶ በዛ ንዴት ወይም ደግሞ በዛ ስብራት ውስጥ ሆኖ በጣም ብዙ ሰዎች ራሳቸውን አጥፍተዋል፣ ራሳቸውን ጎድተዋል። እና ልጆች ያለ አባትና ያለ እናት አድገዋል። ለዛ ነው ፍቅርን የተጫንኳት የትዳር ጉዳይ ሆኖብኝ እንጂ ከፍቅር ጋር ምንም አይነት ጥላቻ ኖሮኝ አይደለም። ይህንን ደግሞ ውድ ቤተሰቦች በጣም ትረዱኛላችሁ። የትዳርን ትልቅነት ወይም የትዳር የተከበረ ህይወት መሆኑ የሚገባችሁ ሰዎች ደግሞ በጣም ይህንን ነገር ትረዳላችሁ ብዬ አስባለሁ። አይደለም ፍቅርን ለአብርሽም ተመልሼ አላቅም፣ ለሩታም እንኳን ተመልሼ አላቅም። ከሩታና ከአብርሽ ጎን የቆምኩበት አንዱ ምክንያት ሁለቱ ትዳራቸው እንዳይፈርስ አንድ እንዲሆኑ ነው። አይ ከነሱ ጎን እንድቆም ያደረገኝ ትዳር የሚባል ነገር እንጂ ሌላ ምንም አይነት ምክንያት የለኝም። ሊለያቸው የሚችልን በጣም ብዙ ነገር አሳልፎ እዚህ ደርሰው ዛሬ ላይ እግዚአብሔር ብዙ ነገር ባርኳቸው በጣም ብዙ ነገራቸው ተለውጦ አምሮባቸው በሰው ሁሉ ፊት ሞገስን ሰጥቷቸው ይህን ሁሉ ህይወት አሳልፎ ዛሬ ላይ እዚህ የደረሱ ልጆች ዛሬ ላይ ሲለያዩ ወይም ደግሞ ትዳራቸው አደጋ ላይ ሲወድቅ ማየት በጣም ነው የሚያሳዝነው። ወጣቶች ናቸው። አይ በዚህ በወጣትነት እድሜያቸው የሲንግልነት ህይወት በቃን ትዳር መስርተን ተሰብስበን መኖር እንችላለን ብለው ማሰባቸው ራሱ ከበቂ በላይ ነው። ስለዚህ ከነዚህ ልጆች ደግሞ ወጣቶች ናቸው። ከጎናቸው የማንቆምበት ምንም አይነት ምክንያት የለም። እንግዲህ ጠላት የፈለገበት ሄዶ መደፋት ይችላል። ወዳቸዋለሁ። ሰላም ሁኑልኝ። የፍቅር ጓደኛው ላይ በጣም ይተማመናል። ጓደኝነት የጋራ ፍቅር ነው። በአንድ ሰው ብቻ ፍቅር ሊቀጥል አይችልም። የማይጠልቅ የፍቅር ፀሐይ እግዚአብሔር ብቻ ነው። ሰዎች ጥለውን ሲሄዱ እነርሱ የሄዱት ከክደት ጋር ወይም ከሴጣን ጋር ነው። እኛ የቀራ ነው ከእግዚአብሔር ጋር ነው። ደግሞም የሚሄዱት ወንጀለኛ ስለሆነን ሳይሆን የገዛ ጥፋታቸው ከእኛ ጋር አላኖር ብሏቸው ይሆናል። እንዳንድ ሰው የፍቅር ጓደኛው ላይ